ስለዚህ እሱ መረጥክ? አዎ ዋጋው ስንት ነበር ያልሽኝ? ግራማ 4.2 ሆኗል። ዋጋው 45600 45000 አንተ ሴት ልጅ እንዴት እንደምትያዝ አላወቅ። ቆይ ከዚህ በላይ ምን ላድርግ? ብሬ ከዚህ በላይ ምን ላድርግ አይባልም ይባላል። ቆይ እኔ ምን አጎደልኩባትና ነው እሷ እንደዚህ የምትሆንብኝ? እሺ የተለያዩ ስጦታዎች ምናምን ትሰጣታል? ስጦታ አልፎ አልፎ። እሺ ታዋቂ የሆኑ ሆቴሎች ላይ እየወሰድክ ታዝናናታል? አልፎ እሱንም አልፎ ስጦታዎች አልፎ ሆቴል ወስዶ ማዝናናት አልፎ እሺ የታወቁ መዝናኛ ቦታዎችስ ላይ ወስዶ ማዝናናት ነገር እሱም ቢሆን አልፎ አዎ አየህ ፍቅራችሁ አልፎ ነው ማለት እንዴት ለምን በአንተ ምክንያት ነው አየህ አሁን ሚላት ራቅ ያለች ካንተ የተሻለ እንክብካቤ ስላጣቸው ስማ የዛሬ ሴቶች እኮ ስጦታ በጣም ይፈልጋሉ ስጦታ አዋ በዚህ በኩል የሚያማምሩ አልባሳት በዚህ በኩል ዲዛይን ያላቸው ጫማዎች ምናምን በዚህ በኩል ደግሞ አንገቷ ላይ ጀርግግ ደረቷ ላይ የሚያበራ ሀብል ያስፈልጋል አንተ እኮ እያልከኝ ያለው ፍቅራችን አንተ ሰው ፍቅር ብቻውን ዋጋ የለውም እኔ ያልኩን ስጦታዎች ስጣትና በቀን 7-8 ጊዜ ካላገኘው ሞቼ እገኛለሁ እባክህ የት ነህ ካላለች እኔ እቀጣለሁ ቆይ ብሬ አንተ ግን ስጦታ መስጠት አትወድም አለመውደድ እኮ አይደለም ገንዘቡስ ከየት ይመጣል ቆይ ተበደራ ከማን ከምታውቀው ሰው እሺ ዛሬ ተበደርኩ ይባል ነገ ማን ሊከፍለው ነው ብድሩ በቃ ተበደር እና አንተ ተበደር ብድሩ ብቻ ይገኝ ስታገኝ ትከፍለዋለህ እንዴ ምን ማለት ነው እና ሜላት ከጅቱ ታፈትልክ እንጃ ብቻ ግድ የለም ሜላት እኮ ከጅቱ ትወጣ ነው ብቻ አንዱ ልነጠፍልሽ ላቀማጥልሽ ያላት የተንከባከባት እንደሆነ ጥላ ፒው ነው የምትለው ነግሬያለሁ ማለት አይቀንስም ምንም የለው ዋጋው በስቴት ነው ሰራውልኝ እሺ ይሁን በቃ አርክ በፌስታል ነገራችሁ አካውንት አለሽ አይደል አዎ አለሽ
ሃሎ ወዬ ዘሌ በስማ በጣም ምርጥ ቀን ነበር እንዴ አንተ እኔ ሜላት እንደዚህ ተደስታ ይቻት አላቅም ነው የምልህ ገና ሀብሉ እንዳሳዩት ዘላ መታነቀፈች አረ ምን አቀፈችኝ እንደ ፋርማሲው ባብ ነው ዘላ የተጠመጠመችብኝ በስማ በጣም ነው ደስ ያላት ያው ገንዘቡን ከየት አመጣ ብላ ወጠረችኝ ግን ባክትት ብያሳለፍኳት በጣም ነበር ደስ የሚል ነው እሺ ደውላለሁ እሺ ዘሌ እሺ አባቴ እሺ ወይ ፍቄ ስልኬ ቢዚ ሆነብህ አይደል አውቀ ነው ኧረ አውቄ አይደለም ፍቅዬ ማቆላመጡን ተው እሺ አሁን ገንዘብ ይመለስ ዛሬ አሁኑኑ ትንሽ ግን ፍቄ የምን ትንሽ ጊዜ እኔ እኮ የሰጠው ቶሎ መልሳለሁ የቅርብ ሰው ስለታመመብኝ ነው ብለህ ነው የወሰድከው ምን ስለታመመብኝ እና ሰው ታመመብኝ ብለህ አይደል እንዴ ላኩልህ አዎ ስማ እንጂ እየሰማው ነው ፍቄ ገንዘቤን ፍቄ አባቴ እንዴት ነሽ ሰላም ነው አለን ሰላም ነው በስልክ ደውዬ ያው ጨቀጨኩ ችግር የለውም ያው ምን ላድርግ እንግዲህ የደረሰብኝ ነገር ያው ብሬ ታውቃለህ የሰው ልጅ ታሞ የሚጨክን አንጀት የለኝም አዎ ልክ ነው ወንድሜ እግዚአብሔር ያክብርልኝ በቃ አካውንትን ስጠኝ አስገባለሁ እሺ በጣም እግዚአብሔር ያክብርልኝ ወንድሜ በጣም አመሰግናለሁ እሺ ፍቄ እሺ ስማ ብሬ ወይ ፍቄ ብሩ ለስራ ስለሚያስፈልገኝ ቶሎ እንድመለስልኝ እሺ ምንም ችግር የለም አባቴ ምንም ችግር የለም እሺ አባቴ አሎ ቤብ አቤት ስማኝ ቤብ እንዴት ዘነጥ እንዳልኩ አበባ በቃ ምን ልበለ አበባ ራሷን መስይላል ጥሩ ነው ስማኝ የት ነው የምንሄደው ቤቢ ንገረኝ የት ነው የምንሄደው እሺ ምንድነው ድምጽ ምን ሆነሃል አሞኛል አልችልም አሞኛል ምንህን ያመመ ብድሩ ምን ብድሩ ወይኔ ቤብ ብርድ መታህ አይደለ ወይኔ በእናት እኔን እሺ መጣው በቃ ችግር የለውም መጣው ቤቢ ብድሩ ነው ያመመኝ ብድሩ